ወጣቷ ቸኩሎ ተዋት ከልከሏ ታንኳኳው በሬ ገፍታ ከመጣች ይወርደው እናውቃለን። እስቲ ስለማለዳ ትንሽ መለስ በልና አይ ቲንክ የዘጠናዎቹ መለስ በልና ማለዳ እንዴት ተሰራ እንዴት ነበር? ያው በሰዓቱ ስራውን ሰራን፣ ግን ብዙ ጊዜ አለመብሰልም ሊሆን ይችላልና ነሻንቺ ልዩ ነሻንቺ ልዩ ነሻ ልዩ ነሻንቺ ልዩ ነሻንቺ ልዩ ነሻንቺ ልዩ ነሻ ልዩ ነሻንቺ የምትወደጂ የማትሰለቺ ለኔ ለኔ ልዩ ነሻንቺ የሚንሰፈሰፍ አንጀት የማይዋሽ አንደበት ይፈለግ በየአድባሩ ማን ይገኝ እንደ እናትዬ የማይጠገበውን የፍቅር እንጎቻሽ ዘወትር እንዳላጣ ውርጂ በጸሎትሽ ከዘጠኞች ሸክም ከምጥ እስከ አንቀልባ እሽን ዘጥቼ እሽን ስተራ ወፌ ቆመች ባልሽ ዛሬም ቆሜልሽ ሳልከፍለው ይሄን ታላቅ ውለታሽ እንዳላጣሽ እንዳላጣሽ የማልተካሽ እንዳላጣሽ እንዳላጣሽ የኔ የምልሽ እንዳላጣሽ እንዳላጣሽ የማልተካሽ ልዩ ነሽ አንቺ ልዩ ነሽ አንቺ ልዩ ነሽ ልዩ ነሽ አንቺ ልዩ ነሽ አንቺ ልዩ ነሽ አንቺ ልዩ ነሽ ልዩ ነሽ አንቺ የምትወደጂ የማትሰለቺ ለኔ ለኔ ልዩ ነሽ አንቺ የሚንሰፈሰፍ አንጀት የማይዋሽ አንደበት ሊፈለግ በየአድባሩ ማን ሊገኝ እንደ እናትዬ የማይጠገበውን የፍቅር እንጎቻሽ ዘወትር እንዳላጣ እርጂ በጸሎትሽ ከዘጠኞች ሸክም ከምጥ እስከ አንቀልባ ከክፍሽ ገብቼ ጡትሽን ስጠባ ወፌ ቆመች ባልሽ ዛሬም ቆሜልሽ ሳልከፍለው ይሄን ታላቅ ውለታሽ እንዳላጣሽ እንዳላጣሽ የኔ የምልሽ እንዳላጣሽ እንዳላጣሽ ስለማልተካሽ እንዳላጣሽ እንዳላጣሽ የኔ የምልሽ እንዳላጣሽ እንዳላጣሽ ስለማልተካሽ ሰላም እንዴት ናችሁ? ውድ ስቴላ ሾው ፕሮግራማችን ተከታታዮች ፕሮግራማችን ጀምሯል። የዛሬው እንግዳዬ ድምፃዊ መብራቱ ብርቅነህ እዚህ ስቱዲዮ ይገኛል። ጥሬን አክብረህ ስለመጣህ እጅግ አድርጌ አመሰግናለሁ። አመሰግናለሁ ስለጋበዛችሁ።
እንግዲህ ማለዳ በሚለው ሙዚቃ ከናውቀሃለን እስቲ ስለ ማለዳ ትንሽ መለስ በልና አይ ቲንክ የዘጠናዎቹ መለስ በልና ማለዳ እንዴት ተሰራ እንዴት ነበረ መቼ ተሰራ የሚለው እሺ ያው ማለዳ የተሰራው 2009 ነው የሰራሁት ግን ያው ነባር ዜማ ነው የህዝብ ዜማ ነው ከኔ በፊት ብዙ ሰዎች ማለዳን ሰርተውታል በዋናነት ደግሞ በውብሸት ፍስሐ ድሮ በእናስቴር ጊዜ ማለት ነው እሱ ነው የሰራው መጀመሪያ ጥሩ አድርጎ ሰርቶታል ያው በዛ በመቀጠል ነው እንግዲህ እኔም 2009 ላይ ትንሽ የራሴን የሆነች ነገር ጨምሬባት ግጥም ነው ዜማ ላይ እሷን ጨምሬባት ነው 2009 ላይ የሰራሁት ቴሌቪዥኖች ላይ በደንብ ይሄድ ነበር አዎ 2009 ማለት ኦልሞስት ወደ 7-8 አመት ለምን ተፋክ ያው ብዙ ነገር አለ በህይወት አይሞላም እና ከዛም በፊት ግን ያው ኢቲቪ ላይ ብዙ ቀረጻዎች አሉኝ በዘጠናዎቹ 98 ላይ እሰይ የሚል የሰርግ ዘፈን አለ ከዛ በኋላ ቆየት እያልኩ ነው መስመጣ እንደው ከማለዳ ሳንወጣ ማለዳን እንደው በድምጽ ማስታወስ ከቻለን እሺ ማለዳ ሸጋ ልጅ ማለዳ ቆንጆ ልጅ ማለዳ ዘውትር የማያት ልጅ ውሃ ስትቀዳ እንስራዋን አዝላ ጥዋት በማለዳ የንጋቷ ወፍ ነች ርካና አብሳሪ የሌሊቷ ኮከብ ወይስ ተወርዋሪ ቆንጆ ልጅ ማለዳ ሸጋ ልጅ ማለዳ ማሬዋ ነይ ማሬዋ ነይ ማሬዋ ነይ ማሬዋ ነይ ማሬዋ ማለዳ ሸጋ ልጅ ማለዳ ቆንጆ ልጅ ማለዳ ሸጋ ልጅ ማለዳ ቆንጆ ልጅ ማለዳ ዘውትር የማያት ልጅ ውሃ ስትቀዳ እንስራዋን አዝላ ጥዋት በማለዳ የንጋቷ ወፍ ነች ብርሃን አብሳሪ የሌሊቷ ኮከብ ወይስ ተወርዋሪ ወሎ ያፈለቃት ጠይም ኤደን ገንቦ ውበትን የሰጣ ደርቦ ደራርቦ ሸጋ ልጅ ማለዳ ቆንጆ ልጅ ማለዳ አቦል በረካም ቡና አስለምደሽኝ እና በአገራማን ክፉ ስም ሰጠሽኝ ለወጉ ነው እንጂ እኔ አልጠጣም ተመላለስኩልሽ ሱሰኛ ሆንኩና ሸጋ ልጅ ማለዳ ቆንጆ ልጅ ማለዳ ሸጋ ልጅ ማለዳ ቆንጆ ልጅ ማለዳ ሸጋ ልጅ ማለዳ ቆንጆ ልጅ ማለዳ ካቀበቱ ሆኜ ቁልቁል የማይሽ እንደ ወራጁ ዘውትር የምትፈሽ ማለዳ ስትወጪ ከብቶቹን ይዘሽ ወፊቱ
ልላካት ዘምርልሽ ትቀኝልኝ ዜማ ታንጎራጉርልሽ ቆንጆ የወለደሽ የወሎ ልጅ ነሽ ሸጋ ልጅ ማለዳ ቆንጆ ልጅ ማለዳ አደስና ሪት ሽቶ ይዤ ልምጣ ራያና ካቦ መርሳና ሰቆጣ ልፈልግሽ ልምጣ ካዳሴ ወልድያ በአገሩ ከሌለሽ ወይ ሰኞ ገበያ ሸጋ ልጅ ማለዳ ቆንጆ ልጅ ማለዳ ቀሚስሽ ባትለቱ ሸባ አድርገሽ በገለ ነይ ነይ ማለዳ ነይ ነይ ማለዳ ነይ ልጠብቅሽ ፍቅር እንግዳ ደስ የሚል ሙዚቃ ነው። አንድ አልበም መብራቱ እንዳለው ሰማው። እስቲ ከአልበሙ መጠሪያ እንነሳና አልበሙ አንድ አልበም ሰርቻለሁ 93 አካባቢ አለሽ ወይ ባገሩ የሚል ነው መጠሪያው አልበሙ እና ያው በዛ ሰዓት በምሰራ ሰዓት ብቻዬን አይደለም የሚሰራውት ወንደሰን ከበደ የሚባል የፈረንሳይ ልጅ አለ እና ከሱ ጋር ለሁለት ነው የሰራ ነው። ያው በሰዓቱ ያው ስራውን ሰራን፣ ግን ብዙ ጊዜ አለመብሰልም ሊሆን ይችላል እና ዜማው ላይ ለነበረው ጥንቃቄ አቅምም እነዛ አይነት ነገር ተጨምሮ ብዙም አልተሰማም። ግን 1993 ላይ ነው የሰራሁት እሱን ካሴት በካሴት ጊዜ ማለት ነው። በካሴት ጊዜ የቅርብ ጓደኛክ ጆኒ ድምፃዊ ጆኒ ከዚህ ቀደምም እንግዳይ ነበረ። ስላንተ እያጫወተኝ ነበረ። የዘጠናዎቹ ላይ በጣም ቆንጆ አድርጎ የሚዘፍን በተለይ የሰርግ ሙዚቃዎችን በጣም የሚዘፍን ነው ብሎ አጫውቶኝ ነበረ። እና በሰርግ ሙዚቃ እዚህ ጋር ድብልቅ አናረጋው ይቻላል? እንችላለን። እሺ ወደዛ እንሂድ። ሰይ ወግ ማር አየሽ ደስ ይላል ዛሬ ዓለምሽ በሆት እልልታ ደምቋል። ሰይ ወግ ማር አየ ደስ ይላል ዛሬ ዓለምሽ በሆት እልልታ ደምቋል። እሰይ ለወግ በቃሽ እኛን ደስ ብሎናል እንጨፍር በሆታ አጀቡ ደስ ይላል። ቆንጆ ናት ታምሪያለሽ ሲሉሽ የሰማነው ማናክሎሽ አንቺ እኛም ዛሬ አየን። ለግላጋ ወጣት ነህ ግርማ ሞገስ ያለው ማናክሎሽ አንቺ እኛም ዛሬ አየን።
መሰረተ ፍጥረታቸው የጨዋታ ናቸው ሲገናኙ ተምሳሌያቸው እንደ አብርሃም ሳራ መሰረተ ፍጥረታቸው ናቸው ሲገናኙ ተምሳሌያቸው እንደ አብርሃም ሳራ እንደ አብርሃም ሳራ እሺ እንግዲህ የሰርግ ሙዚቃውን አድምጠን የተመለስ ነው። የሙዚቃው ህይወት እንደው ምን ይመስላል? ሙዚቃ ላንተ ምንድን ነው? ሙዚቃ ህይወት ነው። ሙዚቃ በጣም ደስ የሚል ነገር ነው። አንዴ ከገባሽበት የማይለቅ ከውስጡ ማትወጭበት ነው። በጣም ከባድ ነው እና ያው እስካሁን ድረስ ያው ሙዚቃ ስራ ውስጥ ነው ያለሁት እና ከባድ ነው። ሙዚቃ አይለቅም። አንዴ ከገባሽ አይለቅሽም። ከማለዳ በኋላ ልዩ ነሽ የሚል አንድ ነጠላ ዜማ ለተመልካች አድርሰህ ነበረ። የሱስ አቀባበል ምን ይመስላል? እንግዲህ ያው ልዩ ነሽን ስሰራ ማለዳን ከሰራ በኋላ 8 አመት በኋላ ነው የሰራሁትና ስሰራው በቃ ብዙ ጊዜ ስለ እናት የተዘፈነ ዘፈን ብዙ የለምና ማለት ያንሳል በቃ እና ስራዬ ብዬ ነው በቃ ስለ እናት መስራት አለብኝ ብዬ ልዩ ነሽ አንቺን ሰርቻለሁና እንግዲህ ያው አድማጭ ነው ሁሉን ነገር። አዎ እንግዲህ ለእናት ሙዚቃም ከሙዚቃም በላይ ይገባታል። ነገር ግን ያንሳታል። ያቅሜን ያህል ሰርቻለሁ። ያቅሜን ያህል ሞክሬያለሁ። እናንተ ደግሞ አድምጡልኝ ነው። ሞክሬ አድምጡልኝ። ምን ላይ ነው የተጫነው? ፔጋስ ቲቪ ላይ ነው የጫንኩት። ኦኬ ዩቲዩብ ላይ ማለት ነው። ፔጋስ ቲቪ በቴሌቪዥኖች ይተላለፋል። ሁሉም ቦታ እንትን ብያለሁ። የምትመለከቱት አሻም ቴሌቪዥን ነው። ፕሮግራማችን ደግሞ ስቴላ ሾው ነው። ቆይታ እያደረግን የምንገኘው ከድምፃዊ መብራቱ ጋር ነው። እንዴት ነበረ? በጣም ቆንጆ ነው። መብራቱ፣ አሁን ከሙዚቃ ውጪ በምን ሙያ ላይ ተሰማርተሃል? አዎ ብዙ ስራዎች አሉ። ያው በሙዚቃ ብቻ ከጎን የሆኑ ስራዎችን ትሰራለህ? ከጎን የሆኑ ስራዎችን እሰራለሁ። የተለያዩ ስራዎችን እሰራለሁ። እንዳልኩሽ መጀመሪያ አይለቅም ሙዚቃ እና በሱ ነው የጀመርነው በሙዚቃ ግን ከሱ ጋር አብሮ ተጓዳኝ የሆኑ ስራዎችን እሰራለሁ እና ጥሩ ነው እግዚአብሔር ይመስገን። ከሙዚቃዎቹ የቅርብ ጓደኛ ከማን ነው? ከጆኒ ውጪ? እኔ ጆኒ ስለማውቀው ሁሉም ጓደኞቼ ናቸው። አላቀያየም? ማቀያየም ይሆናል። ስለዚህ እንለፈው። እንለፈው። የኬኔዲ መንገሻን በጣም እንደምትጫወት ሰማሁኝና ኬኔዲን አትጋብዘኝም ታዲያ? ይቻላል። ተዋት ከልክሏት ታንኳኳ በሬን ገፍታ ከመጣች ወደው መውደዱን ተዋት ከልክሏት ታንኳኳ በሬን ገፍታ ከመጣች ወደው መውደዱን ታንኳኳ በሬን ገፍታ ከመጣች ወደው መውደድ ታንኳኳ በሬን ገፍታ ከመጣች ወደው መውደድ ዝንጀሮ መንደሮ ጫካ እንደለመደ ቤት መግባት ይጠላል እሷን የወደደ
በየሄደች ከልብ አብሮ የሄደ መቻ ደቢያ ጉሩ ሆኖብኝ ሰው መውደድ ባስገባት ከሆዴ እሷ የከነፈች ጠውዴ ሆኖብኝ ሰው መውደድ ባስገባት ከሆዴ እሷ የከነፈች ጠውዴ ትዝብት ነው ወቴ ትዝብት ነው 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 ወዳጅ ከዞረ ፊቱ ከጨከነ አንጀቱ ወዳጅ ከዞረ ፊቱ ከጨከነ አንጀቱ ክልክላ ታንኳኳ በሬን ገብታ ከመጣች ወደው መውደዴ ተወከልክላ ታንኳኳ በሬን ገብታ ከመጣች ወደው መውደዴ ታሞ እንደከረምን እንደገማምተኛ እርም ያለብኝ ጎኔ ለሰው ላይ ተኛ ያዝናሉ እንጂ በወደደ አይስቁ አዝኛ ያስከባሪ ነው ተብሎ የወደዱ ርቆ ሲያቀርቡ ካልመጣ እስኪ ምን ይባላል ሆድን የሚያባባ የወደዱ ርቆ ሲያቀርቡት ካልመጣ እስኪ ምን ይባላል ሆዱን ትዝብት ነው ወቴ ትዝብት ነው 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 ወዳጅ ከዞረ ፊቱ ከጨከነ አንጀቱ ወዳጅ ከዞረ ፊቱ ከጨከነ አንጀቱ ሆዴ አይወለም ሆዴ አይወለም ሆዴ አይወለም አለችም አይገርም ሆዴ አይወለም ሆዴ አይወለም ሆዴ አይወለም አለችም አይገርም ወረሽ ካፋፉ መጠባበቀሽ ራያሽ እንደሆ እንደትዝታ በማተርፍን ሁሉም ይለብሰዋል ያንቺን ከልገላ ምን ያስኬቱ በጣም መጀመሪያ ነበር ቸስ መባል የነበረበት። አንድ አጠር ያለች ጌም ተዘጋጅተናል። አንተ ድምፃዊ ነክ፣ እኔ ደግሞ ሆስት ነኝ። ስለዚህ ሙያ እንቀያየራለን ለዛሬ። እሺ አንተ ፕሮግራሚንግ ትመራለህ፣ እኔ ደግሞ አንተም ያው እኔ ይቅርታ እየጠየቅኩ ነው መቼም ምን ሙያ ውስጥ ምዳፍራው ካንተ እንጀምራለን። እሺ ፕሮግራም የኔም ፕሮግራም ታስተዋውቃለህ። ምን ትላለህ? ስቴላ ሾው ቅዳሜ 7 ሰዓት በአሻም ቴሌቪዥን ይጠብቁን። ማስታወቂያ ስራ በፈለግከው አድርገው፣ ሀሳቡ ይሄ ነው። እሺ የፈለግከውን አድርገህ ግን አስተላልፍ። እሺ ክቡራትና ክቡራን እንግዶቻችን እንግዲህ ዛሬ አንድ እንግዳ ይዤላችሁ መጥቻለሁ። ስቴላ ትባላለች። ቅዳሜ 7 ሰዓት ጀምሮ ልድገመው። ክቡራትና ክቡራን እንግዶቻችን በአሻም ቲቪ ቅዳሜ 7 ሰዓት ጀምሮ በስቴላ ሾው ይጠብቁን። አግዛለሁ ዞሮ። አይ ከባድ ነው የኔ ሙያ፣ ያንቺ ሙያ ይከብዳል። ኧረ አሁን ያንተ ነው እንግዲህ። ወደ አንተ ልግባ እስቲ። ወደ ወይኔ በኪቦርድ ቢያንስ ታግዘኛለህ? ችግር የለም። ያው ይቅርታ እየጠየቅኩ ነው መቼም ችግር የለም። የምሰራው የድሬዳዋ ልጅ ስለሆንኩኝ የክቡር ዶክተር ማህሙድ አህመድን የድሬ ልጅ ነች የሚለውን ትንሽ በጣም ይቅርታ እየጠየቅኩኝ እሱን እላለሁ። እሺ
ድሬ ልጅ ነች ከዚራ ስለ ውበቷ ስንቱን ላውራ የሐረር ልጅ ነች ያዋሽ ማዶ ልቤ ተጨንቋል እሷን ወዶ የድሬ ልጅ ነች ከዚራ ስለ ውበቷ ስንቱን ላውራ ደከመኝ የሐረር ልጅ ነች ያዋሽ ማዶ ልቤ ተጨንቋል እሷን ወዶ አሁን እኮ በጥሩ ሁኔታ ላይ ቅዝቃዜ አድጋ በሙቀቷ የብርቱካን ውሃ ጠጥታ ጭማቂ ሆና ተገኝታለች የልብ አስጨናቂ የታለ ልጅት ቤቱ ወጣ ሰው አስተሰጣ የሐረር ልጅ ነች ወጣታ ጀጎል ቤቷ ደሴቷ የሐረር ልጅ ነች ወጣቷ ጀጎል ቤቷ ልጅቷ ቤቱ ቤቷ ሰው ማስደሰቷ የሐረር ልጅ ነች ወጣቷ ጀጎል ቤቷ የታል ወጣቷ ጀጎል ቤቷ 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 ሰብ የታለ የድሬ ልጅ ነች ከዚራ ስለ ውበቷ ስንቱን ላውራ ሐረር ልጅ ነች ያዋሽ ማዶ ልቤ ተጨንቋል ደከመኝ የድሬ ልጅ ነች ከዚራ ስለ ውበቷ ስንቱን ላውራ የሐረር ልጅ ነች ያዋሽ ማዶ ኧረ ልቤ ሊወዳ ነው ሙዚቃ እንዲከፋል ነው ሐረርጌ ያድጋል የመልኳ ደም ግባት የውበቷ ጥራት ቀና ብላ አትሄድም ታገለግልሃለች ጭንቅ ስለማች ማየት ትፈራለች የታል ልጅቷ ቤቱ ቤቷ ሰው አስደሰታ የሐረር ልጅ ነች ወጣቷ ጀጎል ቤቷ ወጣቷ ጀጎል ቤቷ ወጣቷ የታለ ታዲያ አስነኪዋ ወጣቷ ጀጎል ቤቷ ወጣቷ ጀጎል ቤቷ እኔ ሙዚቃ ከባድ እንደሆነ አምኛለሁ እና አሸንፈኝ ከባድ ነው እውነት ክብር እኔ ሰጥቻለሁ ግድ የለም አምኛለሁ እጅ ሰጥቻለሁ ተመልካቾቼ በነገራችን ላይ እንዲያሳመረኝ ጠልሰም ጥበብን እጅግ አድርጌ አመሰግናለሁ የሚገኘው ደግሞ ቂርቆስ የገበያ ማዕከል ነው ከታች በማስቀምጥላችሁ ስልክ መደወል ትችላላችሁ አዲስዬ በጣም ነው ማመሰግነው እጅግ ይባረክ እንዴት ነበርኩኝ በጣም ጎበዝ ነው ሬት እናድርግ ካንተና ከኔ እኔ አንተን መርጫለሁ ዜማውን የሰራሽው አንቺ ነው የምትመስለው እኔ ይቅርታ ጠይቄ ዜማም ግጥሙም ያንቺ ነው የሚመስለው በቃ ሙያ ልቀይር ወደ ሙዚቃው ልቀው መብራቱን በቀጣይ በምን ስራዎች እንጠብቀው ምን አስቧል በሙዚቃው ህይወቱ ያው እንደ ተመልካች የሚጠይቅ ተመልካች ይኖራል ስለዚህ ምን አሰብክ እንግዲህ ያው ማሳረጊያውን ነው መሆን ያለበት ማሳረጊያው ያው የሰውን ዘፈን እየዘፈንን እስካሁን ቆይተናል ደግሞ ነጠላ ዜማዎችንም እያለን እየመጣን ነው ከዚህ በኋላ ያው አልበም ግድ ነው አሁን በሲንግሎች ነው ያለኸው ከሲንግሎች ወደ አልበም እያሰብክ ነው ወይስ ተጀምሯል? አይ ኦሬዲ ሙዚቃዎቹ እየተሰበሰቡ ነው። ኦኬ ከዚህ በኋላ በአልበም ነው እናንተ ጋር በአልበም ጠብቁኝ ነው። አዎ በደንብ ነው የምንጠብቅ። የክቡር ዶክተር አርቲስት ማህሙድ አህመድን እንደምትጫወት ሰምቻለሁ። እሱን መለያያ እናድርገው እንዴ? እሺ ይቻላል። ማን ብዬ ልሰይም ምኑን ትቼ ማን ልበልሽ ፍጹም ድንቅ ልጅ ነሽ ማን ብዬ ልሰይምሽ
ምኑን ትቼ ማን ልበልሽ ፍጹም ድንቅ ልጅ ነሽ ድንቅ ልጅ ድንቅ ነው ውበትሽ ከዋክብት ናቸው አይኖችሽ አቤት ከዘሰራ የከናፍርሽ ፈገግማ ስትይ ሌላ ነው ጥርስሽ ማን ብዬ ልሰኝ ምኑን ትቼ ማን ልበልሽ እሱም ድንቅ ልጅ ነሽ ማን ብዬ ልሰኝ ምኑን ትቼ ማን ልበልሽ እሱም ድንቅ ልጅ ነሽ ድንቅል ውበትሽ ክብት ናቸው አይኖችሽ በከዘዝራ የከናፍርሽ ፈገግማ ስትይ ሌላ ነው ጥርስሽ ማን ብዬ ልሰይም ምኑን ትቼ ማን ልበልሽ እጹብ ድንቅ ልጅ ነሽ ማን ብዬ ልሰይም ምኑን ትቼ ማን ልበልሽ እጹብ ድንቅ ልጅ ነሽ ቅርጹ ውበቱ ማስደሰቱ ያለሽ ፋት ክንዴ ለድምቀቱ ያሰልካካ አፍንጫ በታይ መልክሽ ላይ ውበት ቅዝቅዞ አርጎሻል ይበላል ማን ብዬ ልሰኝ ምኑን ትቼ ማን ልበልሽ እጹብ ድንቅ ልጅ ነሽ ማን ብዬ ልሰኝ ምኑን ትቼ ማን ልበልሽ እጹብ ድንቅ ልጅ ነሽ ጥቁር ሐር መሳይ ነው ፀጉርሽ ትከሻሽ ወርዶ አልብሶሽ አማልኮ ሰጥቶሻል ምንም አይጎልሽ ድንቅ ድንቅ ነው በሌላ አልጠላ ማን ብዬ ልሰኝ ምኑን ትቼ ማን ልበልሽ ፍጹም ድንቅ ልጅ ነሽ ማን ብዬ ልሰኝ ምኑን ትቼ ማን ልበልሽ ፍጹም ድንቅ ልጅ ነሽ ፍጹም ድንቅ ልጅ ነሽ ፍጹም ድንቅ ልጅ ነሽ ፍጹም ድንቅ ልጅ ፍጹም ድንቅ ልጅ ድንቅ ልጅ ድንቅ እጹብ ድንቅ ልጅ እጹብ ድንቅ ልጅ እጹብ ድንቅ ልጅ እጹብ ድንቅ ልጅ። እንደው መብራቱ ካገኘው ካይቀር በመጨረሻም ማስተላለፍ የምትፈልገው መልእክት ካለ ማመስገን የምትፈልገው አካል ካለ መድረኩ ያንተ ነው። እሺ እንግዲህ ያው በመጨረሻ ማስተላለፍ በልዩነሽ በሚለው ስራ ላይ ዜማና ግጥም የሰራልኝ ታመነ መኮንንና አስፋውሰን አበበን
በጣም አመሰግናለሁ። እንግዲህ ለአድማጮችም ቢሆን ከዚህ በኋላ በአልበም እንገናኝ በተለያዩ ስራዎች መጣለሁ። እናንተም ድጋፋችሁ አይለየን። እኛም አመሰግናለሁ። አሻም ቲቪ እኛም እናመሰግናለን። ጥሪያችንን አክብረህ እዚህ ስቱዲያችን ስለተገኘ እጅግ አድርገን እናመሰግናለን። ተመልካቾቼ ስትከታተሉት የነበረው ፕሮግራም ይሄንን ይመስል ነበረ። እንደወደዳችሁት ባለሙሉ ተስፋ ነን። እኔ አዘጋጅቼ ያቀረብኩላችሁ ምህረት ግዛው እስቴላ ነበርኩኝ። መልካም ሳምንት።